ከመጻሕፍት ዓለም ምንዱባን ትርጉም ዮሐንስ ገብረ ጻዲቅ ተራኪዎች አምነን ዮሴፍና ማርያማዊት ተሾመ በ1815 ዓመተ ምህረት መሴ ቻርልስ ቤንቬኑ መሪል የሞንቴስ ሱር ሞንቴስ ሀገረ ስብከት ጳጳስ ነበሩ። እድሜያቸው 75 ዓመት ሲሆን የሞንቴስ ሱር ሞንቴስ ሀገረ ስብከት ጳጳስ ሆነው የተሾሙት በ1806 ዓመተ ምህረት ነው። ጳጳሱ ወደ ሀገረ ስብከታቸው ሲመጡ እህታቸው ወይዘሪት ፓፒስታን አብሯቸው ነበር የመጡት። እህትየዋ ምንም እንኳን ትዳር ባይመሰርቱም የእድሜ ባለጸጋ ስለነበሩ ወንድማቸውን በ10 ዓመት ይበልጧቸዋል። ከጳጳሱ ቤት ውስጥ ሌላም ሴት ነበሩ። እኚህ ሴት በእድሜ የወይዘሪት ፓፒስታን እኩያ ናቸው። ሴትየዋ ወይዘሮ ማግለዋር ይባላሉ። እኚህ ሴት ቀደም ሲል የሌላ ሰው አገልጋይ ሆነው ሰርተዋል። በዚያን ግን የወይዘሪት ፓፒስታንና የጳጳሱ ቤት ጠባቂ ሆነው ተቀጥረው ይሰራሉ። ጳጳሱ ከሀገረ ስብከታቸው እንደደረሱ በሀገሩ ደንብና ስርዓት መሰረት ከፊልድ ማርሻል ቀጥሎ ያለው ሹመት ይሰጣቸዋል። የክፍለ ሀገሩ መሪና የማዘጋጃ ቤቱ ሹም ከመኖሪያ ቤታቸው ድረስ ሄደው እንኳን ደህና መጡ በማለት እጅ ነሷቸዋል። አሁን በተራቸው ከዚያ ለተገኙት ከፍተኛ ባለስልጣናት ቡራኬ ይሰጣሉ። የከተማው ሕዝብም በነቂስ ወጥቶ አዲስ የተሾሙለትን ጳጳስ ለማየት ይጠባበቃል። የጳጳሱ ቤት የተሰራው ከአንድ ከታወቀ ሆስፒታል አጠገብ ሲሆን ቤቱ እጅግ በጣም ሰፊና ያማረ ነው። ሆስፒታሉ የተገነባው ከረባዳ ስፍራ ላይ ሲሆን ግቢው እንደ ጳጳሱ ቤት ስፋት የሌለው ነው። ጳጳሱ ወደዚያ በሄዱ በሶስተኛው ቀን ሆስፒታሉን ይጎበኛሉ። ከጉብኝቱ በኋላ የሆስፒታሉ አስተዳዳሪ ከቤታቸው ድረስ መጥቶ እንዲያነጋግራቸው ጋበዙት። አስተዳዳሪው ከጳጳሱ ቤት ሄዳል። ከቤታቸው በመጣ ጊዜም ሆስፒታላችሁ ውስጥ ስንት በሽተኞች አሉ ብለው አስተዳዳሪውን ሲጠይቁት 26 አላቸው። ቁጥራቸው እኔ ከቆጠርኩት ጋር ስለሚገጥም አልተሳሳትኩም ማለት ነው አሉ ጳጳሱ። ከዚያም ጳጳሱ የቤታቸውን አዳራሽ ባይናቸው ቃኙት። አመለካከታቸው አዳራሹን ባይን የሚለኩና የሚያከፋፍሉ ይመስል ነበር። አዳራሹ ብቻ እስከ 20 አልጋ ሊይዝ ይችላል አሉ እርስ በራሳቸው ሲነጋገሩ። ከዚያም ድምፃቸውን ከፍ አድርገው ቀጥሎ ያለውን ተናገሩ። ወዳጄ የምለውን አጢና አድምጠኝ። ከዚህ አካባቢ አንድ የሆነ ስህተት የተፈጸመ ይመስላል። እናንተ የያዛችሁት ቤት 5 ወይም 6 ጠባብ የሆኑ ክፍሎች ናቸው ያሉት። ከዚያ ጠባብ ክፍሎች ውስጥ 26 ሰዎች ይተኛሉ። እኛ ደግሞ 3 ሰዎች ብቻ ሆነን እያለ የያዝነው ቤት እጅግ በጣም ትልቅ ነው። እኛ የያዝነው ቤት እስከ 60 ሰው ሊያስተኛ ይችላል። ታዲያ ይሄ ጉዳይ የአመዳደብ ችግር ያለበት አይመስልህም? ስለዚህ የእኛም ቤት አንተ ብትወስድ፣ ያንተን ቤት ደግሞ እኛ ብንወስድ ይሻላል። በሚቀጥለው ቀን 26 በሽተኞች ወደ ጳጳሱ ቤት ተዛወሩ። ጳጳሱም ሆስፒታሉን ተረከቡ። ወሬው ከተማ ውስጥ ይኖር ከነበረው ሰው ሁሉ ጆሮ ውስጥ ገባ። በዚህ የተነሳ በጥቂት ቀናት ውስጥ የጳጳሱን በጎ ምግባር በመከተል ለበጎ ተግባር የሚውል እርዳታ ከያለበት ይጎርፍ ጀመር። በየቀኑ ከጳጳሱ ቤት በር የሚያንኳኳው ሰው ቁጥር እየበረከተ ሄደ። ሆኖም የሚመጣው ሰው ሁሉ እርዳታ ለማድረግ የመጣ ብቻ ሳይሆን መጽዋዕት ለመቀበልም ነበር። ዓመት ባልሞላ ጊዜ ውስጥ ጳጳሱ የብዙ ችግረኞች ቀላቢ፣ መጽዋዕት ሰጪና ገንዘብ ሰብሳቢ ሆኑ። ብዙ ገንዘብ ከጳጳሱ እጅ ውስጥ እየገባ ለድሃ ይሰጥ ጀመር። የሚገኘው ገቢ ግን ልክ ከደረቀ አፈር ላይ እንደሚፈስ ውሃ ገና ከመገኘቱ ወጪ ሆኖ በቶሎ ያልቃል። ጳጳሱ ገንዘብ ቢያገኙም ከተገኘው ገቢ ጥቂቱን እንኳን ለራሳቸው ለመውሰድ አልተመኙም፣ አልወሰዱምም። እንዲያውም ከናካቴው የራሳቸውንም ገንዘብ ጭምር ይዞ ይሄድ ጀመር። ጳጳሳትን ከስማቸው አስቀድሞ ንጽሕናቸውን ለማረጋገጥ ብፁዕ ወቅዱስ እያሉ መጥራት የተለመደ ቢሆንም በዚያ አካባቢ ይገኙ የነበሩ ነዳያን ፍቅራቸውንና ቅርበታቸውን ለመግለጽና የጳጳሱን ደግነት ለማውሳት ብፁዕ ወቅዱስ በማለት ፈንታ አባ ደጉ እያሉ ይጠሯቸዋል። እኚህ ደግ ሰው በ1815 ዓመተ ምህረት ምንም እንኳን 75 ዓመት ቢሞላቸውም ከ60 ዓመት በላይ የሞላቸው አይመስሉም ነበር። ቁመታቸው እጅግም ረጅም ሳይሆን መጠነኛ ሆኖ ሰውነታቸው ደልዳላ ነው። ክብደታቸውን ለመቆጣጠር በእግር መሄድ ያዘወትራሉ።
ሲራመዱም መሬት በኃይል እየረገጡ ከወገባቸው ትንሽ ጎበጥ ብለው ነው። የልጅ ፈገግታን በተጎናጸፈ አንደበት ሲናገሩ የሰማቸው ሁሉ ከግርማ ሞገሳቸው ብዛት የተነሳ የመንፈስ እርካታን ያገኛል። ከመላ ሰውነታቸው ደስታ የሚፈልቅና የሚንጸባረቅም ይመስላል። ደስታ የተቆራኘው አካላቸውና ወተት የሚመስለው ጥርሳቸው ፈገግ ያሉ እንደሆነ ጨዋ፣ ደግ፣ ዕድሜ የተቸረ ሽማግሌ እያልን ለደጋግ ሰዎች የምንሰጠው ቅጽል ሁሉ ከእኚህ ሰው ሰውነት ላይ ጎልቶ ይታያል። ለመጀመሪያ ጊዜ ያያቸው እንኳን ስለ ብቃታቸው፣ ስለ ደግነታቸውና ስለ ስብዕናቸው አይጠራጠርም። አንድ ሰው ለተወሰነ ጊዜ ከጳጳሱ ጋር ቢቆይና በሐሳብ ባህር ተውጠው ቢያቸው መንፈስ ቅዱስ ቀርቧቸው ቀስ በቀስ መለወጣቸውን ይገነዘባል። ግርማ ሞገሳቸው በቃላት ለመግለጽ በማይቻል መልኩ ያስፈራል። ሰፊውና ኮስታራው ፊታቸው እንዲሁም ሻሽ የመሰለው ጸጉራቸው ክብር የተጎናጸፈ ለመሆኑ በግልጽ ይታያል። ይኸው ግርማ ሞገሳቸው ከውስጥ እየፈለቀ ሲወጣ የሚያልቅ ቢመስልም የአንጸባራቂነት ኃይሉ ግን ብርታት እንዳለው አያጠራጥርም። እንዲያውም ከናካቴው አንድ ሰው ሁኔታቸውን በጥሞና ሲመለከት መልአክ በፈገግታ ጊጦ ያይኛል የሚል ስሜትን ይፈጥርበታል። እኚህ ካህን የሚያሰላስሉት ስለከበረ እንጂ ስለ ርካሽ ጉዳይ ላለመሆኑ ጥርጣሬ አይገባውም። ጸሎት ማድረስ፣ ምጽዋት መስጠት፣ የመንፈስ ስቃይ የደረሰበትን ማጽናናት፣ ወንድማማችነትን መስበክ፣ ራስን ለሌሎች መስዋዕት ማድረግና በእምነት ራስን መግራት የጳጳሱ የዕለት ተዕለት ኑሮ ሲሆን ይህም ኑሯቸው በበጎ ሐሳብ፣ በምርጥ ቃላትና በበጎ ተግባር የተሞላ አደረገው። ሁለቱ ሴቶች ሲተኙ ክረምቱን በጋ ብፁዕነታቸው ወደ ጓሮ ሄደው ከአትክልት ውስጥ በመቀመጥና ፈጣሪያቸውን በማሰብ ለአንድ ወይም 2 ሰዓት እዚያ ካልቆዩ ኑሯቸው የተሟላ አይመስላቸውም። ሐሳባቸውን ሰብስበውና የመንፈስ እርካታን ተጎናጽፈው የምሽቱን ሰላምና ጸጥታ ሌሎች ዓለማዊ ሰዎች ሊያገኙት ከሚችሉት እርካታ ጋር እያነጻጸሩና የከዋክብትን ብዛት እየተመለከቱ ነው ከአትክልት ስፍራ የሚሸራሸሩት። በዚያች ሰዓት አበቦች የሚለግሱትን መልካም መዓዛ እየማጉ ጥቅጥቅ ካለ ጨለማ ውስጥ እንደ በራ ሻማ ብቻቸውን በፍጥረታት መካከል በደስታ የተዋበው ነፍሳቸውን ዘርግተው ከአንድ ስፍራ ይቆማሉ። አእምሮአቸው ውስጥ ምን እንዳለ ቢጠየቁ መልሱን አያውቁትም። ሆኖም ከሰውነታቸው ውስጥ የሆነ ነገር ወጥቶ እንደሚሄድና ሌላ ነገር ደግሞ ከሰውነታቸው ላይ እንደሚያርፍ ይሰማቸዋል። ለማንኛውም አንድ አይነት ምስጢር በውስጣቸው መከናወኑን ዘወትር ይገነዘባሉ። እኚህ ዕድሜ የጠገቡና ፈጣሪያቸውን የቀረቡ ካህን የእረፍት ጊዜያቸውን የሚያጠፉት ቀን ቀን አትክልት በመኮትኮት ሲሆን ማታ ማታ ደግሞ በጸሎት ፈጣሪያቸውን በማመስገን ስለሆነ ከምድራዊ ዓለም ሌላ የሚፈልጉት ነገር አልነበራቸውም። ምድር በአበባ ሲደምቅና ሰማይ በከዋክብት ሲያጌጥ በተመለከቱ ቁጥር የመንፈስ እርካታ አግኝተው ልባቸው ይፈካል።